ይሄን ያዘው ያታ አንተር ቤቴ ዘመና ዘህን ያገደልሽው ያው ለዝም ቢል ያልፉ ይባላል ከተካሻው በላሳ ደፋባነ ያዛደር አያቺ ነገር ወይሴት ነበር ወይ ጉድ ምን ሆንክ? ኧረ እባክህ ውጣ አውራ እንዴት እንዳይለ ምንድነው የሚለው? ጉበት ያንሳል እኮ ጉበት ያንሳል። ጉበቱን አንተ በልተህ ጨርሰው ቤት በኩል ሊዳረስ ነው ያለውን አርጉታ። እሺ የቱ ጋር ነው የምትለው? የቱ ጋር ነው? ያኛው እዚህ ላይ ነው አልኩላ ደስ ይበለው። ይኸው እሺ ደስ ይበለው። አዎ ታቤት መቼም መትረፍ ይቻላል ብዬ ተስተካክሏል። አሁን አንቺ ከሰራሽ በትክክል ስሪ እንጂ ታያላችሁ። ሲቀመጥ እኮ አይቼዋለሁ ዝም ነበር። አሁን ይኸው ጥንት ገዛከለው አሳሪው ስራታ መስራት አልቀረማ እንደሱ ነው እንግዲህ እኔ የምለው ምንም አይታየኝ ካልጠፋ ቦታ ማን ነው መርጦ ያመጣ? እኔ ምን አባት ያውቄ ያውም እኮ የቦታ ደም የለመደ ነው። ታዲያሳ ከዚህ በፊት አንዷ ልጅ እንደ ጭንቅላቷ ወፈፍ ያደርጋታል አሉ። ዝም ብላ ስታበቃ በዚህ ስትሄድ በተራራ ፀሐይ ነው አሉ ጅቡ አፈፍ አድርጎ ሲያበቃ ይዟት አድርጎ በልቷት። ታዲያማ የተገኘው ጠጉሯና ጠፍሯ ብቻ ነው አሉ። እውነቱን ነው የለቀቁሽ ልታስፈልግ የት ናችሁ እናንተ? ስጋ ጥላችሁ የት ነው የምትሄዱት? ጅቡ ታይም እንዳንተ ምን ነካህ? ኧረ አንተ ያለ የት ነው የምትሄዱት? ቆይ እናንተ እንዴ ካምቲ መርም አይደል እንዴ? ካምቲ መርም እኮ ነው። ራሴ መርም ነው። ራስ ነካንተ ምን ነው እኔ ምን ጤና ነው እንዴ? ምን አደረኩ ይላል እንዴ? ምን እንዲያደርጋል አንተ? አርፈደ መምጣት ሳያንስ ደግሞ ጅብ ተመስለህ ታሯሩጠናል። የምን ጅብ አመጣችሁ ደግሞ እንዴ? ምን ትልክ አይደለም ሰውና ጅብ አትለዩም እንዴ? ለክተው እኮ ገበልባት ተሸጀ ነው እንዴ? ታዲያ ሆነ እንደሆነ እንዴው ያሳያችሁ። ስማ በዚህ ሰዓት አሁን እንደዚህ ጅብ አለባበስ ለብሰህ የምትመጣው ምን ሆነህ? አይ እንግዲህ ነገር አልፈልግም። ጀብ እኮ ነው ነፍስ አይደል እንዴ? እንኳን ባንቺ አናት እኔ ዛፍስ ቢኖር ተፊት ዛፍ ዘልያ አይደል? ነፍስ አይደል አውሬ እኮ ነው። ምን ነካሽ? የዘንጥሎ ቢያስቀረው ድመት የመጣ መሰለሽ? አሁን ቀልዱ ይወድ ይበለው። ይሄንኛው ቆይ ያዙና ቆራጥ ላሳም አይደል እንዴ? የና ነው ገና ነው አይደል? ተዛጋ እስቲ እሱ ላይ አምጣው ሲሆን ስጋ እስቲ ይወድ ይበለው። ይሄንኛው ቆይ ያዙና ቆራጥ እናከፋፍልን እስቲ አሁን ቀልዱን ትተን ቁም ነገር ነው መነጋገር ያለብን። የት ማለት አሁን ስንሳን ነው የመጣው እሱ? መቼም ይዞ መጥቶ የሚያርደው ሌላ ሰው፣ ስጋውን ተሸክሞ ለመሄድ የሚመጣው ሌላ ሰው። ለምንድን ነው እንደዚህ የሚሆነው? እውነቱን ነው። ለምንድን ነው አንድ ላይ በጋራ ማንሰራው? አሁን የሁሉ ግርግር አይፈጠርም ነበር አይደለም እንዴ? እውነት ነው። በአንድ በኩል ልክ ነው። አዎ እኔ ካሁን በኋላ 5 ብር ቅጣት መጣል አለበት። 5 ብር ነው ወንደታል። 5 ምን አላት? 5 ምን አለው? ባይሆን እያንዳንዱ ሲመጣ 10 ብር መቀጣት አለበት። ይሄ ምን ይላል? እንዴው ልክ 10ንም አይደለም 5ንም አልቻለሁ። ምን ይላል? እስኪ ቆይ
ምንድነው የምትሉትና? እንዴት ምንድነው? ቅጣት መጣል አለበት እያለ ነው። በቃ እንዴት እንዴ? ቅጣቱንስ የሚቀጣው ማን ነው? ወሳኙስ ማን? እኛው ነና። ደግሞ ለምን ያስመጣል እንዴ? አመት ባለ ሰላም እንዳንኑ ልታደርጉ ነው እንግዲህ። አይ እንዴ ከፍ ነገር እንዳትናገር። አንተ ከመሳለ ግን ተናጋሪ ወርኩ እሱ አይደለም። ማን ነው ማለት ያ እንዴ? አረ ነው ጀባ ስጋት አካፋፋሽን ትታሽና ይዘነጥለኛል ነበር እኮ ከስጋው ይዘንጥላል። ለምን ስጋው አይረገም? ስለት የተባለ ነገር ወዲህ የሚደንቅ ነገር እኮ ነው። አንተ እንዲያው እኮ እስቲ አሁን እንዲሉ ነው። እስቲ አሁን በዚህ ተዘነጣጥለው ደማቸውን ስጋው ላይ ያፈሱ የእነሱ ደም የፈሰሰበት ሊበላ ነው ሊቀር ያለቀው ይበላል። እንግዲህ አንተ ደግሞ ምን ያለቀው የነካለ ስጋ ተነካካ አይደለም እንዴ? ወደዛ ልቀንስ ጋር ቡቱካ ነው ሰጀንንካ አንቺ ቡቱካ እኔ የጎፋያ አናቱን ነው ባይሆን ተከታትለን ይሄን ተከታትለን ከሄድን በኋላ ብትፈልግ መሃላናት ብትፈልግ ሸንቆል በለው በቃ እንዴ ልቤን እኮ አፍርሷት ነበር። በቃ እኮ ነው የምንለው። ወደ ከዘል ስጋውን ልሰድና እንደሄደበት የነውር አይደለም እንደናንተ በቃ ታዲያው ጋር ምን ይሰራል? በእናንተ ጸብ እኮ እኔም አስሜ እኮ ተነሳ። በቃ እኮ ነው የምለው። እንዴት አይነት ነገር ነው? ያን እዛ ጋር ከምለው አስወሰዳችሁት። ወሰዳ እንዴ? የማን ውሻ እንደሆነ ታውቃለህ? የበቀለ እኔ እኮ ቆይ ውሾቻችሁን አታስገትሉ አልተባባልንም? በቃ ድርሻውን ወስዷል በቀለ። በቃ ያው ደስ ይበላችሁ ወሰደው። እነዚህ እንደው ቅሌታ ሙሉ ቅሌታ ሙሉ የሌላ ነው። ተው በቃ የሁለተኛ እንደው ተናንተ ጋር ነውር አይደለም እንዴ? ምን እንደዚህ እንደው እኔ የተፈጠረው ምንድን ነው የሆናችሁት? ምን ሆናችኋል? ምን ሆናችኋል? በላንተ አርፈህ መተህ ስታበቃ ምን አባክህ አፈን የምትቀልጠው አሁን ነው የሚመጣ። አንተ ሰውዬ ምነው በአውደ ዓመት ምድር አደብ ገዛ? ይለዛ አደብ ግዛና ደግሞ አንተ ብለህ ስለኔ አደብ እንደ ሌላ ነገር ይላል እንዴ?
ምንድነው ስትንገባለሉበት ምናምን ሊበላ ነው ምንድነው ታዲያ አንጥለዋለን እንዴ ለምሁኑ እንዴ እዚህ ሜዳ ላይ አርዳችሁ አካባቢውን የምታቆሹበት በሬ ከየት የመጣ ከሙስ ገበያ ስድስት ወር ሙሉ አዋተን የገዛነው በሬ ነው አይደል እንዴ? ይሰሙኛል አባቴ ከየት የመጣ በሬ ነው? ጤንነቱ ተመርምሯል ወይ? ወራ ያለ እንዴ ምርመራ እኔ የምለው ቆይ እኔ የምለው ውጭ ሀገር ለመሄድ ምርመራ፣ ባልና ሚስት ለመጋባት ምርመራ። ደግሞ አሁን በሬ እርስ ይዟል እንዴ ነው ወይስ ደግሞ በሬውን በኮንደም ይሰሙኛል አባቴ? ይሰሙኛል። ስነ ስርዓት ኤድስ ሳይሆን ከኤድስ ጋር በከፊል ተዛማችነት ያላቸው ብዙ በሽታዎች አሉ። ጤንነቱ በውል ያልተረጋገጠ በሬ በሚታረድበት ወቅት ከበሬው የሚወጡ ሽንት ደምና የመሳሰሉ ነገሮች ለሰው ልጆች በጣም አስጊ ስለሆኑ ጤንነቱ በውል ያልተረጋገጠ በሬ ለህርድ ማቅረብ ለጤንነት አስጊ ስለሆነ ይኸውልህ ጌታዬ በሬ ወንድሙን ተዚህ በፊት በልተነዋል። ናቸው ንጡ ናቸው። ያካሄዳችሁት ህገወጥ እርድ ስለሆነ ስጋው በሙሉ ጉድጓድ ተቆፍሮ መቀበር አለ። እንዴት ተደርጎ እንዴት ይሆናል? ቀባሪ የሚያጡ ሰዎች እያሉ እናንተ መከራችንን አይተን የፈዛነውን በሬ ነው እንደምትቀብሮ አይሆንም ብያለሁ። ስነ ስርዓት ያዝ። በቃ ህገወጥ እርድ ለጤንነት አስጊ ስለሆነ ስጋው በሙሉ ጉድጓድ ተቆፍሮ መቀበር አለበት። እኛም ሰንበት ያለብን እሷም ማህበር አለበት። ይኸኛውም የሆነ እንደሆነ ደግሞ ሩቡን ለአንድ ነፍሰ ጡር እሰጣለሁ ብሎ ቃል ገብቶ የልጄን ቀለበት ከዚህ ከምወስደው ቅርጫ ላይ ነው የማደርገው እያልኩ ምን ነው ይሄ ስጋ ቅቤ ያለው እሳከለክ ሁሉ ነገር ስነ ስርዓት ያዙ። ይሄ ጤንነቱ ያልጠበቀ ስለሆነ ይቀበራል ተባለ ይቀበራል። ዘመላችሁ እስቲ ወዳችሁም የባባኛ ቢመልሱልን ግድ የላችሁም። ሄደን ተከትለናቸው እናልቅስ እናልቅስ